ጋሽዬ ሰላም ነው? ሰላምካች እንዴ ሰፈር የዚህ ሰፈር ልጅ አይደል? አዎ ለዚህ አብደል ድየዙ ነው ያደኩት። ይወጽም እዚህ አዎ አውቃለሁ። እንዴት ናችሁ? ደህና ነኝ። ኧረ አንድ ነገር ላስቸግሩ ነበር ጋሽዬ። ምንድነው? የሰውን ባለብኝ ጋሽዬ፣ የሰውን ባለብኝ ይመርቁኝ። ከሰውን ባያውጣ። አሚን ጋሽዬ፣ አሚን። አይዞህ፣ አሚን ጋሽዬ፣ አትፍራ። አሚን። ሰው አይርገም። አሚን። አመሰግናለሁ ጋሽዬ። እኔ የምሉት ጋሽዬ መታወቂያ ይዘዋል እንዴ? ለምን ዘይትና በርበሬ ይመጣልና ስኳር ማለት እንዳያመልጦት ነው። ብዙ ጊዜ እዚህ ሰፈራ ላይ ወጥም ልቀበልልዎት። እሺ አንተ የተባረክልሽ ጋሽዬ። አመሰግናለሁ። ስሙትን ይገሩኝ። አቶ አባይ። አዎ አቶ አባይ ነው። እሺ ጋሽዬ እኔ የምሎት ደንበጫ ብራንች አይርቆትማ መተው የባንክ ደብተሮትን መውሰድ ይችላል። ምን ነው አንተ? ምን ነው ጋሽዬ? ምን በዚህኛው ሐሳብ አረጋሽዬ እንደዛ አይደለም እኮ ጋሽዬ። ሰው ዝም ብሎ ይናደዳል። እኔ በዚህ ሙያ ብዙ አልሰራው። አረጋሽዬ ተው፣ እንደዚህ አይደለም፣ እንደዚህ አይደለም፣ እንደሱ አይደለም ጋሽዬ፣ እንደሱ አይደለም። እንኩ መታወቂያዎት። በጣም አመሰግናለሁ። በረታችሁ? ሰላም ነው? ሰላም ነው? በረታ። እንዴ ነው? ጠፋን አይደል? አዎ ጠፋችሁ። በዛው እናንተ አይደረግልን ነው። አረ ችግር የለውም ጋሼ። ያው እግዚአብሔር የሚፈልገውን ሰው የሚወደውን ሰው ነው የሚወደው። እሱ ልክ ነው። ሁላችንም ወረፍተኞች ነን። አዘን ደግሞ አይቻልኩታል። ሰውን ይጎዳል። ያለው ሰው አሁን እኔ እና እሱ አንድ ላይ ተወልደን አንድ ላይ ነው ያደግነው። እናውቃለን። እሱንም ቤት መሳለ ብላ ብሎ ገብቶ ሊሞት ይችላል። አረ ራስ ድብን በለን ታመዳም። አንተ ውጡ ዝም። አንተን ስራ ጠራጊ። ተው ልጆች አትጣሉ። ተጉራ አብቀለን እኛ ለቅሶ ተው አትጣሉ። አዘን ነው አመጣጣችን እኮ ቢሮ እንነጋገራለን። ምናግዝ ነው ቢሮ እንነጋገራለን። የሚታገዝ ነገር አለ። የጎደለው ምንድነው? ሬሶ የሚገንዘው ሰው ጠፋ። የሚገንዘው ሰው ጠፋ። ወይ ልጅ አንተ ገንዝልኝ። አንተ ጎበዝ። እኔ እርግማን አለብኝ ደግሞ ገሌን አልታጠብኩም። አመት ከ6 ወር ሆነኝ። አንተ ድሮም አውቃለሁ የፈጣሪ እንትን አለብሽ ልጅ። አንተስ እንኳን ጋሼ ንቅሳት እኮ ያለበት ሰው እኮ መገነዝ አይችልም። በእኛ ሀገር ስታንዳርድ ንቅሳት ያለበት ሰው አይገንዝም። እሺ ሬሶ ምን ላድርጉሽ? አትተባበሩኝም? እሺ ምግብ ሆኖ በላት። እሺ ወጥ መሰራ ምግብ በላት ጋሼ። ምግብ ሬሶን አስቀምጠው ምግብ ሲበል ይዋጥሎታል። ምን እንዴ ሬሶ ተቀምጠው እሱም ሰው እኛም ሰው ምንድነው መለጥፉት? ባነር ነው ወንድሜ፣ ባነር እየለጠፈን ነው። የሴቶች ጥቃቅ ሰራተኛ ሳይሆን ሴቶች ነው ምን ጥቃቅን ነው ያልኩት። የምንጠቃሽ ሰራተኛ እንፈልጋለን። የሴቶችን በብዛት ይዛል። ያው ሴቶች ነው የምንፈልገው። ወንድ አፈልጉ? አይ ወንድ ደግሞ ሌላ ጊዜ እንዴ ወንድ እያገለላችሁ ነው እንዴ? ንገረኝ ሐሳብ። ወንድ እያገለላችሁ ነው? አይደለም ምንድነው ነው የቤት ሰራተኛ ወንድ ለምን አይሰራም? ምን ያንሷል? ወንድ ልጅ ምን ያንሷል? ምንም ወንድሜ ምንም ምክንያት አለ? ንገረኝ እኮ ተረጋጋሽ። ትታሰር፣ ትጠፈነጋለህ፣ ትገባለህ። ዛሬ ደግሞ ታክሲ አይመጣም እንዴ? በእናትህ ስማች እኮ ትናንት አብልቼ አጠጥቼ ዘንጥ አድርጌ ነው ላኩት። ማን ታበላት? ምን ዋለ ብለብለው ቀማላም ከከም አላቀም። ፓንተና ቀይር መጀመሪያ በሴትም ምትገላ ከምትታለል እስኪ መጀመሪያ በሬድ ሂድ። የታክሲ ወረፋ እየጠበቅክ እኮ ነው። ኧረ በእናትሽ ፓፓ ይሄ ራሱ ማለት ቱብል የሚገፈው ነው ቀማላም። ኧረ በእናትህ አንተ ዝም ብለህ ሁሌ ወሬ እንዳወራ ብራዘር ራይድ ነሽ። ኧረ ታክሲ ነው ፓፓ። በጠፋ ስራ ታክሲ ምናምን ትላለህ። እኔ ሲጀምር አባቴ ክፍለ ሀገር ዳቦ ይዘራ እንዴ አይደለም ራይድ በርቅና ይዘራ ፓፓ። እኔ ታክሲ አባ ምን አስቶሻል? በቃ አትዝበት። ድህነት ከዚህ በኋላ አለቀለት። ያራዳል ጓደኛዬ። ቻው በላት ድህነትን። አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ። ላቦሮ ከዚህ በኋላ የምን ላቦሮ? የምን ላቦሮ? የኪስ ነው። ኧረ እኔ አይመቸኝም የኔ አባቴ። እኔ የደሃ ልጅ ነኝ። እንደዚህ አይነት ነገር በሰላም ምንድን ነው እዛ ጋር በወፈረ ምናምን መስሎሻል? እይ ዝም ብለሽ እንዴት እንደማ አለቀለ ነው አባቴ። 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? ኧረ ኮማንደር አንተ መሆንህን እኮ አላወቅኩም። ጋሺ ወጡንም ሰርቻለሁ። አሁን ቤቱ ላይ ቀረ። ጋሺ ላጨስሎት እንዴ ወርበዳተ ምንም መስራት በል። ይሄን ከጨረስከ በኋላ ቀጥታ ወፍጮ ቤት ሂድ። ማዘርም መላክ አዴዶ ጋሼ ጎሽ ምንድን ነው የምጎሽ ማለት ለእኔ አይደል ያመጣው? ትንሽ ላውድ ስፒከር ልትልኮ ነው። ሰላም ነው እንዴ? ነው የሚገርም ሰው ነው ያመጣለት። ጋሼ የበግ ድምጽና
የአውሬ ድምጽ በመቀላቀል አርሶ ትሰራለች። በጣም ዴ ባለሙያ እንዴ ሰውዬ ሞዴል ነው ሰራተኛ ያመጣልኝ። አቺ ምንድነው ምሳሌ ሽንኩርቱን እኮ ባራቶሪ እየከተፍኩት እኮ ነው። ማጥለያው ምንድነው ፊትሽ ላይ ያደረግሽው? አይኔ እንዳይቆጠቁጠኝ ጋሼ፣ አይኔ እንዳይቆጠቁጠኝ። እሺ ሳፋውስ ምንድነው የጣልሽው? ኧረ አይደለም ጋሼ፣ ስጋ ወጥ ልሰራላችሁ ብዬ ዋይፋይ ሄደ ከይቱ በውርጅ በሳፋ ግለጣሽ ነው ምሳሌ አይደለም። ባስታጥልልኝ እኮ ልሰራ ልጅ ወጥ እኮ እዛ ሻወር ቤት እየተፈራረቀብኝ ነበር። ቤት በኩል ስራ ነው ልስራ ሰራተኛ ነው እኔ ቆም ነው የገባሁት። እኔ እኮ ምን እንደምሰራ እኮ ነው ያላቀም ጋሼ። ምንድነው የሚሉት እንዴ? አያስጨንቁኝ እንጂ ምንድነው የምትሰሪው? ስጋ ፍርፍር አይደለ እንዴ? ስሪ ብዬሽ እኮ ስጋ ፍርፍር ለመስራት መጀመሪያ ውሃ መቀቀል አለብኝ እኮ። ምንድነው የሚሉት? ካልሆነ ይልኖታለሁ በቃ ነኝ እንደውም እንዴ እኔ ሰባት ዓመት የተመሰከረ እንዳይማቱ ጋሼ። ታች ሰፈር ያበደ ቃል ያየሁት አሁን ግብተህ ቀጥታ ነው ነው እንደሱ አትልበስ በእናትህ። ባለፈው ፍሪጅ ታች ሰፈር አንተ ነው ያሳስከኝ። በአንድ አይነት አድርገህ በስነት አልበስ እንደ ባለፈው አድርግና ገላለሁ ዳን ይዛውን ቀጥታ ለአብያጆ ቤቷ ተከፈተች ነው የምልሽ። ነይ አባቴ እንዝርት የሆነ ቂጥ በስቶት የለም ነበሩ። ካሁን በኋላ ያሳያሉ። ያከረፈት የለም ዛሬ በአንድ አይኔ ምን አባል ታረገባ እዚህ ግቢ ውስጥ? ኧረ እኔ ብቻ አይደሉም የገባሁት፣ ሁለት ነን። ጠራውሽ ጓደኛን ቶሎ በል አፍጥነው። የት ነው ያለው እሱ? ጀርባዬን ዜብራ አደረከው ገረፈ። ቆይሽ ልደውልለት። እሺ ደውልለት ቶሎ በል። ሄሎ። ኧረ ፋፋ ኩሽና ዳይመንድ እየፈለቀ ነው። እኔ ያልሻልኩትም ቶሎ በይ የፈጠነ እስቴል አንቺ የታለቀው በእናትሽ ነይ ቶሎ ይዘው የታለቀው ይወዱ ይሄው ይሄ ነው እንዴ? አይገርምም እንዴ? አንተ ያበደ ቃደል ቃብዱ ግን እሱ ያብዳል። አሳስከኝ ታይኔን አስበላኝ። ኧረ ምን ነው በዶላሩ በቀጣሽ ያያያችሁ አትለፉና 5-10 ጣል አድርጎልኝ። እኔ ምን ይሄ ስንት ነው? 14 አያያል ምንም አልሆንኩም እኮ እኔ እኮ አይጽፍም እኮ በእግሬ ሞክላሉ እንጂ። እስኪ ብራቮ በል